አንዳንድ ጊዜ እግር ኳስ ተጫዋቾችን አይቀይርም፣ ታሪክን ግን ይደግማል። ወቅቱ በ2002 ዓ.ም ነው የነበረው። የዓለም ዋንጫ ፈረንሳይ ከአርጀንቲና ጋር ለዋንጫ ፍጻሜ የደረሱበት ጨዋታ ላይ አንድ ወሳኝ ተጫዋች ነበረ የፈረንሳይ ብሔራዊ ቡድን በክሊያን ምባፔ ጥላ የተሸፈነ፣ ስሙም አውሬሊዮ ቹዋሜኒ ይባላል። ቹዋሜኒ በ2002 ዓ.ም የብራዚል አንጋፋ ተጫዋች ካሲሚሮ ለመተካት ወደ ሪያል ማድሪድ ዝውውር አካሂዶ ነበር። ይህ የ22 ዓመት ተጫዋች ወደ ሪያል ማድሪድ ሲዘዋወር ብዙዎቹ ጥያቄ አንስተው ነበር። እውን የካሲሚሮን ታሪክ ይተካ ይሆን ነው ወይስ ይህ ጥላ የካሲሚሮ ጥላ ሸፍኖት ተጫዋቹ ይጠፋል የሚል ጥያቄ በሪያል ማድሪድ ደጋፊዎች ዘንድ በጣም በወቅቱ ይነሳ ነበር። ሆኖም ግን በ2002 ዓ.ም ካርሎ አንቸሎቲ የሪያል ማድሪድ አሰልጣኝ በአውሬሊዮ ቹዋሜኒ ላይ ትልቅ እምነት ስለነበራቸው በቋሚ አሰላለፍ ውስጥ ከሉካ ሞድሪች፣ ቶኒ ክሮስ ጋር በማሰለፍ ላለፉት 4 ዓመታት ሪያል ማድሪድ ትላልቅ ዋንጫዎች እንደ ቻምፒየንስ ሊግ፣ ላሊጋ እና ኮፓ ዴል ሬይ ብሎም የዓለም የክለቦች አሸናፊ ዋንጫ ወስዷል። ይህ ተጫዋች በ2026 ዓ.ም የካሲሚሮን ጥላ በመከተል ወደ ማንቸስተር ዩናይትድ ለመምጣት ማንቸስተር ዩናይትድ ከተጫዋቹ ኤጀንት ጋር ኤስኤ ኤክሰለንስ ናሽናል ስፖርት ከሚባሉት በጆናታን ኮቢ የሚመራው ወኪል ጋር ንግግር ጀምሯል። ሪያል ማድሪድም ጆዜ ሞሪኖ እንደገና ከ2010 በኋላ በ2026 በድጋሚ ቀጥሮ የክለቡ ዲሲፕሊንና የጨዋታ ታክቲክ ለመቀየርና የባርሴሎና የበላይነት ለማክተም ቀጥሯቸዋል። በእነዚህና በቀጣይ በመዘረዝራቸው ምክንያት እውን ቹዋሜኒ ወደ ማንቸስተር ዩናይትድ ይመጣል ወይ የካሲሚሮን ጥላ ይከተላል ወይ የሚለውን ጥያቄ በዚህ አሁን በማቀርበው ዝግጅት እናብራራለን። አብራችሁን ቆዩ። ይህ ዩናይትድ ታክቲካል ሩም፣ እኔ ርዕሶም ተስፋዬ ነኝ። መልካም ጊዜ ይሁንላችሁ። አብረን እንከተል። ቹዋሜኒ ማን ነው? እንደሚታወቀው ፈረንሳዊው አውሬሊዮ ቹዋሜኒ ከካሜሮን ዝርያ ካላቸው ቤተሰቦች የተገኘ በፈረንሳይ ውስጥ በሰሜናዊ ፈረንሳይ ሮዋን በምትባል ከተማ የተወለደ የቦርዶ ማዕከል አካዳሚ ያደገ እና የሚጎለበተ ተጫዋች ነው። ቹዋሜኒ ቤተሰቦቹ ከካሜሮን ተሰደው ወደ ፈረንሳይ የመጡና ፈረንሳይ ውስጥ የተወለደ ተጫዋች ነው። ይህ ተጫዋች ከእግር ኳስ ውጭ ሁለት ነገር ላይ ያዘወትራል። አንደኛው ፒያኖ መጫወት በጣም ይወዳል፣ ጫናን ያቃልልኛልም ይላል ራሱ። ሁለተኛው ነገር ደግሞ የአሜሪካን ቅርጫት ኳስ በጣም ይከታተላል። ለነ ሌብረን ጄምስ እና ኮቢ ብራይንት ትልቅ አድናቆትም አለው። የኮቢ ብራይንት ጽንሰ ሐሳብንም ማምባ ሜንታሊቲ የሚባለውንም ተከታይ ነው። አሰልጣኝ የድሮ የቼልሲና የቶተንሃሙ ተጫዋች ጉስታቮ ፖየት የቦርዶ አሰልጣኝ የነበረው። ቹዋሜኒም የቦርዶ አካዳሚ ተጫዋች እያለ ፖየት ቹዋሜኒ ባለው የአካል ጥንካሬና ጨዋታን የማንበብ አቅም በልዩ ሁኔታ አይቶ ወደ ዋናው ቡድን አሳደገው። ወደ ዋናው ቡድን ማሳድጎ በቦርዶ 37 ጨዋታ እንዲጫወትም አድርጎታል። ቹዋሜኒ በወቅቱ ባሳየው ብቃትም የቦርዶ አካዳሚ ከወጡ ተጫዋቾች ምርጡ ተጫዋችና የወቅቱ የፈረንሳይ የወጣት ተጫዋቾች ሽልማትን አሸንፏል። እርግጥ ቦርዶ በወቅቱ ፖየትን አባሮ በሁለተኛው ዓመት ክሌሜንቴን ቀጥሮ ነበር። ክሌሜንቴም የቹዋሜኒን የመከላከል ብቃትና ኳስ የማጨናገፍ አቅም ጨምሮለት እስከ 2020 ዓመተ ምህረት ቦርዶ ቆይቷል። ሆኖም በ2020 ዓመተ ምህረት ሞናኮ ለቦርዶ 18 ሚሊዮን ዩሮ ከፍሎ ወደ ክለቡ አዘዋወረው። የወቅቱ የሞናኮ አሰልጣኝ የነበረው ኒኮ ኮቫች የቹዋሜኒን የመከላከል ብቃት ብቻ ሳይሆን ሙሉ ተጫዋች ለማድረግ የመሃል ሜዳው ሞተር አደረገው። ቹዋሜኒም ከ2020 እስከ 2022 ዓመተ ምህረት በሞናኮ 95 ጨዋታዎችን ተጫውቶ ነበር። በወቅቱም የፈረንሳይ ምርጥ አማካኝ በመሆን ትላልቅ ክለቦች አይናቸውን ጥለውበት ነበር።
ከነዚህ መካከል የስፔኑ ኃያል ክለብ ሪያል ማድሪድ፣ የእንግሊዙ ኃያል ክለብ ማንቸስተር ዩናይትድ፣ ሊቨርፑል ብሎም በኳታር ባለሀብት የሚመራ ፒኤስጂ ተጫዋቾቹን ወደ ክለባቸው ለማዘዋወር በከፍተኛ ፉክክር ውስጥ ገብተው ቹዋሚኒ ግን የማድሪድን ማሊያ መልበስ ስለሚፈልግ ምርጫውን ያደረገው ሪያል ማድሪድ ነበር። ሪያል ማድሪድ በ2002 ዓመተ ምህረት በክለብ ታሪኩ 5 ቻምፒየንስ ሊግን የበላ በጠቅላላ ደግሞ 17 ዋንጫዎችን ከማድሪድ ጋር ሆኖ ያሸነፈውን ወርቃማውን ብራዚላውን የመሃል አማካኝ ለማንቸስተር ዩናይትድ በ60 ሚሊዮን ፓውንድ ሸጦት ነበር። ቹዋሚኒን የካስሚሮ ተተኪ አድርጎም ከሞናኮ አምጥቶ ከሉካ ሞድሪች እና ከቶኒ ክሮስ ጋር ላለፉት 4 ዓመታት በማድሪድ ታሪክ ውስጥ ትላልቅ ዋንጫዎችን ተጎናጽፏል። ይህ ተጫዋች በሪያል ማድሪድ ወደ 150 ጨዋታ አካባቢ ያካሂዷል። እንደሚታወቀው ቹዋሚኒ የካስሚሮን ቦታ መተካት ከባድ ኃላፊነት ተሸክሞ በወጣት በለጋ ዕድሜ በ22 ዓመቱ ማድሪድ ቢደርስም የወቅቱ የማድሪድ አሰልጣኝ ካርሎ አንቸሎቲ በወጣቱ እምነት ነበራቸውና የካስሚሮ ማሊያ አልብሰው በቋሚነት እንዲሰለፍ አደረጉት። ማድሪድ በነበረበት ጊዜ ላይ ቁርጠኛና ቆፍጣና አሰልጣኝ መልበሻ ክፍሉን መቆጣጠር የሚችሉትን ጆዜ ሞሪኖን እንዲቀጥር አስገድዷቸዋል። ጆዜ ሞሪኖ ደግሞ የራሳቸውን ቡድን እንደ አዲስ መገንባትና አሁን ማሸነፍ የሚል አዲስ ተልዕኮ ይዘው ነው ወደ ማድሪድ የመጡት። ምክንያቱም ሪያል ማድሪድ አሁን ጊዜ የሚሰጣቸው ክለብ አይደለም። በዚህም የተነሳ የመሃል ክፍሉን አብዮት ለመገንባት ከሁለቱ አንዱን ለመምረጥ በውስጥ ምንጮች እንደተዘገበው ዘገባ ቫልቬርዴን ቅድሚያ ሰጥተውታል። የእሱም ምክንያት ቫልቬርዴ እንደሚታወቀው በተለያዩ ቦታዎች በመጫወት ይታወቃል። በመሃል አማካኝ ይጫወታል፣ በቀኝ ተከላካይ መጫወት ይችላል። ከዛም አልፎ ተርፎ ደግሞ በተደራቢ አጥቂ መጫወት የሚችል ተጫዋች ነው። ስለዚህ ከሁለቱ አማካኞች ቫልቬርዴ እንደመረጡ ዘገባዎች አመላክተዋል። ይህ ታሪክ ለማንቸስተር ዩናይትድ አሁን ላይ ጥሩ አጋጣሚ ሆኖ ተገኝቷል። እሱም ካስሚሮ ለመተካት ማድሪድ ላይ እንዳደረገው ሁሉ ማንቸስተር ላይ አሁንም የካስሚሮን ጥላ ተከትሎ ኃላፊነት ለመወጣት የእድል በር ከፍቷል። እርግጥ ቹዋሚኒ ከማድሪድ የመልቀቅ ፍላጎት የለውም። ከለቀቀ ግን ቅድሚያ የሚሰጠው ክለብ ማንቸስተር ዩናይትድ እንደሆነ ዘገባዎች አረጋግጠዋል። ዘገባዎች በሰሩት ጥናት መሰረትም ቹዋሚኒ 45% ማድሪድ የመቅረት 35% ዩናይትድ የመግባትና 20% ግን ሊቨርፑል ተፎካካሪ ሊሆን እንደሚችልም አመላክተዋል። ዋናው ጥያቄ ስንመጣ ማይክል ካሪክ ለምንድን ነው ቹዋሚኒን አጥብቆ የፈለገው የሚል ጥያቄ እናነሳለን። ማይክል ካሪክ ለሚገነባው ቡድን ውስጥ ቹዋሚኒ የተከላካይ ክፍሉ ተጋላጭ እንዳይሆን የአማካኝ ክፍሉ ደግሞ የበለጠ ወደፊት ሄዶ እንዲጠጋ እና እንዲያጠቃ እድል ይፈጥርለታል። የአየር ላይ ኳስ ብቃቱ 52% ነው። ይሄም አውሮፓ ውስጥ ካሉ የአየር የመሃል አማካኝ ተጫዋቾች ቀድሜ ያደርገዋል። ጨዋታን የማንበብ አቅሙም በጣም የተለየ ደረጃ ላይ ያለ ነው። ጥልቅ አማካኝ ሆኖ መጫወትም ይችላል። አንደኛ ካውንተር አታኮችን ኳስ ማጨናገፍ ይችላል፣ ታክል ይገባል፣ ግጭቶችን ያሸንፋል፣ ጨዋታን መቆጣጠርም ይችላል። ቅድም እንዳልኩ ቴምፖውን ማፍጠን ሲገባው
ማቀዝቀዝ ሲገባው ያቀዘቅዛል፣ መፍጠን ሲገባው ያፈጥናል። የዚህ ትልቅ ችሎታ ባለቤት ስለሆነ በቁጥር 1 ደረጃ ማይክል ካሪክ ከሚፈልጋቸው የመሃል አማካኞች ውስጥ አንዱ ነው። ሌላው ከኮቢ ማይኑ ጋር የሚፈጥረው ጥምረት ነው። እንደሚታወቀው ኮቢ ማይኑ ቦክስ ቱ ቦክስ ወይ ደግሞ ከሳጥን ሳጥን መጫወት የሚችል ተጫዋች ነው። ሆኖም ግን የማንቸስተር የመሃል ክፍል የሳሳ ስለሆነ እሱ ክፍተት ጥሎት የሚሄደውን ቦታ ካስሚሮ ሙሉ ሜዳው መሸፈን ስለማይችል እንደነ አውሬሊያን ቹዋሜኒ የሆኑ ከኋላ በፒቮት በኩል ወይ ደግሞ የሴንትራል ሚድፊልድ ዲፌንሱን ቹዋሜኒ ወደ ኋላ ቀርቶ ኮቢ ማይኑ ደግሞ ወደፊት እየሄደ የማጥቃት እድልን የነጻነት እድል እንዲያገኝ ያደርገዋል። ይህም ብቻ ግን አይደለም። እንደሚታወቀው ኮቢ ማይኑ አሁን ደግሞ ከኮቢ ማይኑ ጋር ሊፈጥር የሚችለውን ጥምረት እስኪ እናውራ። እንደሚታወቀው ኮቢ ማይኑ ኳስ ወደፊት ይዞ በመሄድ ይታወቃል። ፕሮግሬሲቭ ቦል ኬሪንግ የሆነ ተጫዋች ነው። ነገር ግን ከካስሚሮ ብቃት መውረድና ሜዳው የሚሸፍን ተጫዋች ስለሌለው ወደ ኋላ ተመልሶ እንዲከላከል ይገደዳል። አሁን ግን ማይኑ ቹዋሜኒ ከመጣ ይህ ታሪክ ይቀየራል። ቹዋሜኒ በየጨዋታው 2.1 ታክሎችን የሚገባ 1.4 ኢንተርሰፕሽኖችን የሚያቋርጥ በመሆኑ ማይኑ ወደፊት በነፃነት እንዲያጠቃ ያግዘዋል። እስካስቡት ቹዋሜኒ ከኋላ ሆኖ ሲከላከል ሜዳውን ሲቆጣጠር ከፊቱ ኮቢ ማይኑ ኳስ ይዞ መሄድ እንደሚችል በዚህም የተነሳ የማይኑ ትልቁ ብቃት ደግሞ ይሄ አብዶ የሚያደርገው በነፃነት ተጫዋቾችን እየቀነሰ ለአጥቂዎች ክፍተት እንደሚሰጥ ይህም ደግሞ የማንቸስተር ዩናይትድን በየጨዋታው ወደ ፔናልቲ ቦክስ የሚጠጋበትን ፐርሰንት እየጨመረ ባሳደገ ቁጥር እንደነ ብራያን ምቦሞ፣ ሼሽኮና ኩኛ ኳስን ወደ ኋላ ተመልሰው አይቀበሉ። የመሞከር ኳስ እግራቸው ስር የመግባት እድል በጨመረ ቁጥር ደግሞ ማንቸስተር ዩናይትድ ጎል የማግባት እድሉ ሰፊ ነው የሚሆነው። ይህ ለማንቸስተር ዩናይትድ ትልቅ የታክቲክ እድል ይሰጣል። ሌላኛው ለብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ እንደሚታወቀው ኳስን ለመቀበል ወደ ኋላ ከተከላካይ ተመልሶ ኳስ ያለችበትን ቦታ ከተከላካይ ተቀብሎ ነው ጉልበቱን ጊዜውን እየጨረሰ በዚህኛው ሲዝን ያሳለፈው። ይህም የሆነበት ምክንያት ደግሞ ኳስ ተሸክሞ ወይ ደግሞ ኳስን እያንከባለለ ወደፊት የሚያቀርብለት ተጫዋች ስለሌለ ነው። ቹዋሜኒ በዚህ ትልቅ አቅም ያለው ተጫዋች ነው። ከተከላካይ ኳስን ተቀብሎ 1 ለ1 መቀባበል የሚችል በዛ ላይ ደግሞ ለኮቢ ማይኑ ኳስን ሰጥቶ ነፃነት ብሩኖ ፈርናንዴዝ ወደ ኋላ ተመልሶ ኳስን እንዳይቀበልና በአማካኝ የመፍጠሪያ ቦታ ላይ ይሄ 16 አካባቢ ውስጥ በነፃነት የመፍጠር አቅሙ እንዲጨምር ያደርገዋል። ይህ የብሩኖ የመፍጠር አቅም ደግሞ ለዩናይትድ በተለይ አሁን ዘንድሮ ካገባነው ጎል አንፃር አይታችሁት ከሆነ ባለፈውም ተናግሬያለሁ 16 የንጹህ ጎል ብቻ ነው። በጠቅላላ ጎል ውስጥ ስታዩት እና አርሴናል በ14 የንጹህ ጎል ብልጫ ራሱ አላቸው። ይህም ደግሞ ዝም ብሎ አለ መሃል ሜዳው ላይ ተጫዋቾች የመፍጠር አቅማቸው ሊጨምር የሚችለው የተከላካይ ከጀርባቸው ትቶት የሚሄዱት ክፍተት በአስተማማኝ በሆነ ቦታ ወይ በአስተማማኝ በሆነ ተጫዋች በአስተማማኝ ተጫዋቾች የሚሸፈን ከሆነ የማጥቃት እድሉ እየጨመረ ነው የሚሄደው። ሌላኛው ጥቅም ከ4-2-3-1 ወጥቶ 4-3-3 ቢጫወት ማንቸስተር ዩናይትድ ቹዋሜኒ የአንከሩን ቦታ ይዞ ኮቢ ማይኑ ደግሞ የፕሮግሬሲቭን ቦታ ኳስ ተሸክሞ ከተከላካይ እየተቀበለ ቀጥታ መሄድ ለብሩኖ ፈርናንዴዝ ደግሞ የማጥቃት እድል የመፍጠር እድል ይሰጠዋል። ያው እንዳልኩት ቅድም ብዙ ጨዋታዎች ላይ ብሩኖ ፈርናንዴዝ ኳስ ለመቀበል ወደ ኋላ ይመለሳል። አሁን ይሄን ያስቀርለታል። ኳስን ይቀበላል፣
ፕሬዠር ሲመጣ፣ ጫና ሲመጣ ጫናን መቋቋም ይችላል። ወደፊት ኳስ ማሰራጨት ይችላል። ብሩኖ ደግሞ በ10 ቁጥር ቦታ ላይ ሆኖ በማንቸስተር ዩናይትድ የክንፍ አጥቂዎችና የመሃል አጥቂ ላይ ወሳኝ የሆኑ ኳሶችን ማቀበል እድል ይሰጠዋል። ይህ ለማንቸስተር ዩናይትድ የሚሰጠው ጥቅም ቻምፒየንስ ሊግ ላይ ካለው ልምድ ብሎም ቀጣይ ማንቸስተር ዩናይትድ ለሚገነባው ትልቁ የዋንጫ ተፎካካሪ ቡድን ውስጥ ቀጥተኛ ሚና ይኖረዋል ቹዋሜኒ ማለት ነው። ይህ አስደናቂ የእግር ኳስ ታሪክ ይህ የካስሚሮን ጥላ እየተከተለ ያለው ተጫዋች እንደገና ካስሚሮን ተከትሎ ማንቸስተር ዩናይትድ ይገባል የሚል ጥያቄ አለ። ዋናው ጥያቄ ግን አንድ ነው። ቹዋሜኒ እውነት ወደ ማንቸስተር ዩናይትድ ይመጣል ወይ? ካሪክስ የዩናይትድ ባለስልጣናትን አሳምኖ ሪያል ማድሪድ የሚጠይቀውን ዋጋ እንዲከፍሉ ያደርጋል ወይ? ዩናይትድስ የቹዋሜኒን ደሞዝ የመክፈል አቅም፣ ምክንያቱም 250 ሺህ ፓውንድ አካባቢ ነው በሳምንት የሚያገኘው። የዩናይትድ አዲሱ ስትራክቸር ነው እንደምታውቁት፣ ከ200 ሺህ በላይ ለመክፈል ፍላጎትም የለውም። ደሞዝ ቅነሳ የሚል ፖሊሲ ነው ያለው፣ በተለይ ሰር ጂም ራትክሊፍ ወደ ማንቸስተር ከመጣ በኋላ። ይህም አንድ እንቅፋት ይሆናል። ግን ደግሞ ዋንጫ የሚበላ ቡድን እገነባለሁ ካለ እንደ ቹዋሜኒ አይነት ተጫዋቾች ብቻ ሳይሆኑ ሌላም የመሃል አማካይ እንደሚያስፈልገው ሁላችንም የምናውቀው እውነት ነው። ቹዋሜኒ ከመጣ ደግሞ ማንቸስተር ዩናይትድን ወደ አንድ ደረጃ ከፍ ያደርገዋል። ካሪክ ለሚያልመው የመሃል ሜዳ አብዮትም ደግሞ ራሱን የቻለ እድገት ይጨምራል። ጥያቄው በመጨረሻ ለማቀርበው ይህ ሌላ የዩናይትድ ያልተሳካ ዝውውር ይሆናል። ምክንያቱም ኤሊት አንደርሰን ማንቸስተር ዩናይትድ ይፈርማል ተብሎ ያው ለማንቸስተር ሲቲ እንደፈረመ አውቀናላችሁ። ያው መልሱ የምናየው በቀጣይ ሳምንት ነው። እስከዚያው ግን አዳዲስ መረጃዎችን አቀርብላችኋለሁ። ይህ ዩናይትድ ታክቲካል ሩም ነው። እኔ ሩሶን ተስፋዬ ነኝ። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ አስተያየታችሁን በኮሜንት ጻፉልኝ። ለተጨማሪ ጥልቅ የማንቸስተር ዩናይትድ ማብራሪያዎች ደግሞ ቻናሉን በተቻለ መጠን ሳብስክራይብ አድርጉ።